ጋይስ ዛሬ ምን ገጠመኝ መሰላችሁ? አንተ ስለ ህይወት ምን ታውቃለህ ምናምን አለኝ መሰለህ። እኔ ያሳለፉትን ህይወት ግን እሱ አላሳለፈም። እኔ በልጅነቴ የእናት አባት ፍቅር አላውቅም። ጎዳና ተዳዳሪ ነበርኩ። አርባ ምንጭ፣ አዲስ አበባ፣ አዳማ፣ ወላይታ ይህን ሁሉ በልጅነቴ ዞሬ አይቻለሁ። በእግር ከአዳማ እስከ ሞጆ በእግር መጥቼ አውቃለሁ። ከሻሸመኔ እስከ ወላይታ በእግር መጥቼ አውቃለሁ። ከአርባ ምንጭ እስከ ኮንሶ በእግር መጥቼ አውቃለሁ። ይህ ሁሉ በልጅነት ህይወት ውስጥ ያሳለፍኩት ህይወት ነው። ስለዚህ ዛሬም ይመስገን ነው እያልኩ ያለሁት ማለት ነው። ብዙ ህይወት አሳልፌ ያውቃለሁ። ብርድ በረንዳ ማደር ምን እንደሆነ ያን ሁሉ አውቃለሁ። ግን አንድ ቀን ያልፍልኛል እያልኩ የታገልኩ ነው። ትግሬን ደግሞ እግዚአብሔር እንዲያሳካ ሁሌ እለምነዋለሁ። ሰው አልነካም። የሰው ነገር በህይወቴ ነክቼ አላውቅም። እንጀራ ብቻ እርቦኝ በልቼ እንጀራ እናቴ በቢላ እሳት ውስጥ አስቀምጣ አቃጥላኝ እስከዛሬ ምልክቷ አለ አልረሳውም። ከዛ ውጪ የሰው ነገር ያን ሁሉ በረንዳ ሲዞር ሳድር የሰው ነገር ነክቼ አላውቅም። በፍጹም እንዲነኩኝም አልፈልግም፣ እኔም አልነካቸውም። ግን አሁን ላይ ብዙ ሰዎች እውነትን ስለማወራ አይወዱኝም። እሱ ራሳቸው መብታቸው ነው። ለምን ውሸት አልደገፍክም ለምን ብሎ የሆነ ነገር እንትን ሊሉብኝ ይችላሉ። የኔ ጉዳይ አይደለም። ይሄ የኔ ህይወት ነው። እውነትን መደበቅ አልችልም። ጥሩ ነገርን እንደ ጥሩ ጎን አያለሁ፣ መጥፎ ነገር እንደ መጥፎ ጎን አይቼ ነው የምሄደው። እናገራለሁኝም ደግሞ። ከዛ ውጪ ለሰው አልፈራም። የምፈራው ለአንድ ፈጣሪ ብቻ ነው። ለሰው ክብር ያስፈልገዋል። እሱንም ሲያከብረኝ አከብረዋለሁ። ከዛ ውጪ አልሰማም። ምክንያቱም ለምን ያን ሁሉ በረንዳ ህይወት አልፌ የታገልኩ ሊስትሮ ሰርቼ ቆሎ እየሸጥኩ ትምህርት የተማርኩ ቀን እያቋረጥኩ ትምህርቴን ቀን ስራ እየሰራሁ በጭንቅላቴ 17 ኪሎ ሜትር ሙዝ ተሸክሜ እየሸጥኩ ማታ ማታ ቆሎ እየጠበስኩ እየሸጥኩ ትምህርቴን ተምሬ የጨረስኩት ማለት ነው። ስለዚህ ለኔ ህይወት ምን እንደሆነች በደንብ አድርጌ አጣጥሜ አውቃታለሁ። በደንብ አንድ ቀን እጠብቃለሁ። እሱም ቀን ተስፋ አልቆርጥም። ከጠራኝ ያው ምንም ማድረግ አይቻልም፣ እሄዳለሁ። ከዛ ውጭ ግን አንድ ቀን በተስፋ እሷ ቀን ያየዋት ነው። ፈጣሪ የሰወራትን ያቺ እኔም የምፈልጋትን አንድ ቀን እስኪገልጥልኝ ድረስ እውነትን በእውነት ይዤ እጓዛለሁ። 5 ሳንቲም የሰው መንካት አልፈልግም። ከዛ ጉልበቴን ግን መጠቀም እችላለሁ። ምክንያቱም ለፍቼ ጥሬ ነው። ዋሽቼ የሰው ነገር አልበላም፣ አልፈልግም። ብዙ የገዛ ሽንቴን ሁሉ ጠጥቼ አውቃለሁ። ውሃ ጠምቶኝ ሲንከራተት ማለት ነው። ከጅብ ሁሉ አፍ አምልጫለሁ። ብዙ ነገር አሳልፌያለሁ። ብዙ ነገር እና ሌሎቻችሁም ተስፋ አትቁረጡ። አንድ ቀን ያው ይሆናል።
ካልሆነም ያው መታገል ነው መታገል ነው። ከሰረክ ሰርቃል ተብለህ ስም ይጠፋል። ከዚህ ሁሉ ትግልህን አይቶ ንቀው የሚያልፉ ሰዎች ይሻላሉ። እግዚአብሔር ስለማይንቅ ማለት ነው። እና ተስፋ አትቁረጡ ለማለት ፈልጌ ነው። አመሰግናለሁ።